አሜን ነው። እግዚአብሔር ሆይ በጌታ በኢየሱስ ስም ስላገለገሉን ስለነዚህ ባሪያዎች አመሰግናለሁ። ዘመናቸው ጓዳቸው ሁሉ የተባረከ ይሁን። እንዲቆሙ እንዲያገለግሉን በውስጣቸው ቃልህን መንፈስህን ዝማሬህን ስላስቀመጥክ አመሰግናለሁ። በኢየሱስ ስም ዘመናቸው ሁሉ የተባረከ ይሁን፣ እልፍ ይሁኑ። እግዚአብሔር ዘራቸው ቤትህን ያገልግል። ዘመናቸው በቤት ይለቅ። እግዚአብሔር ሆይ ነገራቸው ሁሉ በቤት ይለቅ፣ ያማረ ይሁን። ነገራቸው ሁሉ የተዋበ ይሁን። ጌታ ሆይ ስለረዳቸው እንዲቆሙ እንዲያገለግሉ ስላገዝካቸው አመሰግናለሁ። እኔንም ባሪያን አግዘኝ። እግዚአብሔር ሆይ ስለሰጠኝ ቃል አመሰግናለሁ። ከቃል ውጪ እንዳልናገር መንፈስ ቅዱስ አንተ ተቆጣጠረኝ። አንተ ያልከው ብቻ በእኔ ያልፈ ተናገር። እግዚአብሔር ሆይ ልትነግረን፣ ልታስተምረን፣ ልትገስጸን፣ ልትመራን፣ ልታስይዘን፣ ልታበረታን የወደድከውን ያንን እውነት አስይዘን። ስለ ሁሉ እናመሰግናለን። መንፈስ ቅዱስ አንተ ስፍራውን ተቆጣጠር። በኢየሱስ ስም አሜን። የዛሬው መልእክቴ እንደዚህ የሚል ነው። ቃል ያሰረው የሚል መልእክት ነው። ምን ያለው? ቃል ያሰረው የሚል ነውና መጽሐፍ ቅዱሳችንን ማርቆስ ወንጌል ምዕራፍ 11 ከቁጥር 1 እስከ 10 ያለውን አውጥተን እናነባለን። በጌታ በኢየሱስ ስም አነባለሁ። ወደ ኢየሩሳሌም ከደብረ ዘይት አጠገብ ወዳሉት ወደ ቤተፋጌና ወደ ቢታንያ በቀረቡ ጊዜ ከደቀ መዛሙርቱ ሁለቱን ልኮ በፊታችሁ ወዳለችው መንደር ሂዱ፣ ወዲያውም ወደ እርሷ ገብታችሁ ከሰው ማንም ገና ያልተቀመጠባት ውርንጫ ታስሮ ታገኛላችሁ፣ ፈታችሁም አምጡልኝ። ማንም ስለምን እንዲህ ታደርጋላችሁ ቢላችሁ ለጌታ ያስፈልገዋል በሉት፣ ወዲያውም ደግሞ ወደዚህ ይሰደዋል አላቸው። ሄዱም ውርንጫዋን በመንገድ መተላለፊያ በደጅ ውጪ ታስሮ አገኙት፣ ፈቱትም። በዚያም ከቆሙት አንዳንዶች ውርንጫውን የምትፈቱት ምን ልታደርጉ ነው አሏቸው። እነርሱም ኢየሱስ እንዳዘዘ አሏቸው። ተዋቸውም። ውርንጫውም ወደ ኢየሱስ አመጡት፣ ልብሳቸውን በላዩ ጣሉ፣ ተቀመጠበትም። ብዙ ሰዎችም ልብሳቸውን በመንገድ ላይ ያነጠፉ፣ ሌሎችም ከዛፍ ቅጠሎችን እየቆረጡ ያነጥፉ ነበር። የሚቀድሙትም የሚከተሉትም ሆሳና በጌታ ስም የሚመጣ የተባረከ ነው፣ በጌታ ስም የምትመጣ የአባታችን የዳዊት መንግስት የተባረከች ናት፣ ሆሳና በአርያም እያሉ ይጮሁ ነበረ ይላል። ክብር ለእግዚአብሔር ይሁን። እዚህ ክፍል ላይ በጣም ብዙ ጊዜ የምናውቀው በልጅነታችንም በመዝሙር መልክ የዘመርነው በተለይ በእግዚአብሔር ቤት ያደገን ልጆችም በሌላ በክርስቲያን ውስጥ ማህበረሰብ ወይም ክርስቲያን በሚባለው ፋሚሊ ማህበረሰብ ውስጥ ያደግን ሰዎች ብዙ ዝማሬ የተዘመረላት ውርንጭላ ነች። ዛሬ በሷ ታሪክ ዙሪያ ላይ ነው የምናየው የእግዚአብሔርን ቃልና ኢየሱስ ክርስቶስ ወደዚህ ከተማ ኢየሩሳሌም ሊገባ ባለ ሰዓት ላይ ሁለቱ ደቀ መዛሙርት እንደላካቸውና ስለዚህ ውርንጭላና የሚገርማችሁ ውርንጭላዋ ወደዚህ ውርንጫው ታሪኩ ላይ ወንድ እንደሆነ ነው የሚነግረን አይደል? በወንድ ስም ሲጠራው ያን ውርንጭላው እና ብዙ ጊዜ እኔ ማስበው ውርንጭላዋ እያልኩ ነው። ለምንድነው? የሆነ መዝሙር አለ ዘምራችሁ ካወቃችሁት፣ ያቺን ውርንጭላ ፍቱልኝ እፈልጋታለሁ ወደ አይደለ እፈልጋታለሁ ወደ ኢየሩሳሌም ገባል እግሯ አይንፈራገጥም፣ ወርቅም አንጥፉላት፣ ዘንባባ ይዛችሁ በደንብ ዘምሩላት፣ መታሰራ ይብቃና በነፃ ልቀቋት ምናምን የሚል ዝማሬና ያቺ ስለሚል ኦሬስ እና ውርንጭላው እና እዚህ ጋር ግን ውርንጭላውን ፈታችሁ አምጡልኝ ነው የሚለው እና ችግር የለውም። ጀስት አንዳንዴ እንደ ሴት አድርጌ ብጠቀም እንደ ወንድ አድርጌ ብጠቀም ምንም ከዚህ አንግል እንደሆነ እንድትረዱት ነው። እና በዚህ ታሪክ ውስጥ ይቺ ውርንጭላ ኢየሱስ እንደፈታት ይዛችሁ አምጡልኝ እንዳለ ግን የዚች ውርንጭላ ታሪክ እዚሁ አዲስ ኪዳን ላይ ወይም ሰደንሊ የተከሰተ ታሪክ እንዳልሆነ እንረዳለን። በዚህ በአዲስ ኪዳን ላይ ድንገት ኢየሱስ ሐሳብ አምጥቶ ያቺን አምጡልኝ ብሎ ወይም እዛ ጋር ያለው ብሎ በመገለጥ እንዳላመጣት እቺ ውርንጭላ ታሪክ እንዳላት የምንረዳበት ክፍል። እቺ ውርንጭላ ከዘመናት በፊት የተያዘ ኮቨናንት ያላት ውርንጭላ ናት። መጽሐፍ ቅዱስን ስታዩት ከዚህ በፊት ላይ የነበራት አንድ ኪዳን እንዳለ ይነግረናል። በነቢያት በፊት ከብዙ ዓመታት በፊት ስለዚህ ውርንጭላ የተነገረ ታሪክ አለ። ስለዚህ ውርንጭላ የተገባላት ኪዳን አለ።
ውርንጭላዋ በህይወት በሌለች ሰዓት አትገርምም? እቺ ውርንጭላ ገብታችሁ ሰው ብቻ አይደለም ለካ ውርንጭላም ኪዳን የተገባላት ውርንጭላ ነበረች። መጽሐፍ ትንቢታዊ ቃል የተነገረላት ሳትመጣ በፊት አስቀድማ ወደ ምድር ሳትመጣ ምድር ሳትፈጠር ኮቨናንት ያለባት ውርንጭላ ነው። እቺ ውርንጭላ ግን ከታሪኩ ስትረዱ ጀስት እንደ ሰው ማይንድ ቢኖራት ብላችሁ አስቡ። አሁን ምክንያቱም እዚህ ውስጥ ዛሬ መልእክቴ ስለ ውርንጭላ ላወራ አይደለም። ውርንጭላ የለም እዚህ ያለው ሰው ነው። ስለ ውርንጭላ እንዳልሆነ እንድትረዱ እና እዚች ውርንጭላ ህይወት ውስጥ አንድ ጥያቄ ያለ ይመስለኛል። ከውርንጭላ ፐርስፔክቲቭ ሳይ ማንም አልተቀመጠባትም ይላል። እቺ ውርንጭላ እንደማታውቀው ነገር አለ። ምንድነው ማታውቀው? ኪዳን እንዳለ እሷ ላይ ቃል እንዳላጣቀ ከተወለደች ከጀመረች ጀምሮ ግን አንድ ጥያቄ ያለባት ይመስለኛል። እሱም ማንም አልተቀመጠባትም። ማንም አለመቀመጡ ብቻ አይደለም። እቺ ውርንጭላ በደጅ ነው የተቀመጠችው፣ በደጅ ነው የታሰረችው። ደጅ ምልክቱ ብዙ ነገር ሲተላለፍ ታያላችሁ። ቤት ውስጥ የታሰረ ሰውና ውጭ የታሰረ ሰው አንድ አይደለም። ለምሳሌ ቤት ውስጥ የታሰረ ሰው ምንም ስለማያይ ምን እንደሆነ ስለማይመስል ብዙም የመውጣት ጉጉት ላይፈጥር ይችላል። የራሱን ዓለም ሊፈጥር ይችላል። አንዳንዶች በእስር ቤት ውስጥ በደቀደቀው ሲታሰሩ ብዙ ነገር ጨለማ ሊሆንባቸው ይችላል። ከብዙ ነገር ሊሸሹ ይችላሉ። ሞሮፍ የራሳቸውን ዓለም ሊፈጥሩ ይችላሉ፣ በመጽሐፍት በተለያየ ነገር። አስቡት ግን በር ላይ የታሰረ ሰው ብላችሁ አስቡት። ሰዎች ወግ ሲያደርጉ የሚያይ ሰው ብላችሁ አስቡት። ሰዎች ሲንቀሳቀሱ የሚያይ ሰው ብላችሁ አስቡት። ሰዎች የሆነ ነገር ማድረግ ሲችሉ የሚያይ ሰው ግን መታሰሩ ሁልጊዜ ይነግረዋል። ታስረሃል እኮ ይለዋል። ሁልጊዜ እኮ ታስረን ያለው፣ ሁልጊዜ እኮ ተይዘን ያለው ቢኮዝ እየተንቀሳቀሱ እኮ ነው ይለዋል። ምክንያቱም ያቺ ውርንጭላ ደጅ ላይ ታሰረች። ደጅ የሚያመለክተው ውጪ መሆኑን ብዙ የምታያቸው ጉዳዮች አሉ። የኔ ነገር ከዚህ በፊት እቺ ውርንጭላ ከጀመረች የኔ ነገር ምንድነው? አንድ ያንግ ነች። አስቡት እስቲ። አህያ አይደለም የሚለው የአህያ ምንድነው የሚለው? ውርንጫ። አህያ አይደለም ብዬ ውርንጫ ምንድነው የኔ ችግር አይደለ? ቆይ ጥያቄ እኔ ጥያቄ አለኝ። የኔ ነገር ምንድነው ብላ እንድትጠይቅ ያደርጋታል። ምክንያቱም ደጅን ያሳሰርከኝ። የሚገርማችሁ ደግሞ ያችን ውርንጭላ ፍቱልኝ ተብሎ ቢመጣ ጥያቄ አለባት። ለምን ትፈታታላችሁ የሚል ደግሞ ጥያቄ አለ። ገባ? ስትታሰር ምንም አይሉ፣ ስትፈታ የሚጠይቋሉ። ግን እቺ ውርንጭላ ከዘመናት በፊት የተነገረ ኮቨናንት ያላት ውርንጭላ፣ እሷ ማታቀው እሱ የሚያውቃት የተዘጋጀላትን አታውቅም። በጣም ብዙ ጊዜ በውርንጭላው ታሪክ ውስጥ ሆናችሁ ከገባችሁ በጣም ብዙ የሚገባችሁ ብዙ የራሳችሁ ጥያቄዎች ይፈጠራሉ። አይ ለምንድን ነው እንደዚህ መሆን? ለምንድን ነው እንደነከለ በዱቄት ትቀናለች? ዱቄት ተሸክሞ የሆነ ሰውዬ አላሉ ወፍጮ ቤት ሲሄድ ምን አንድ ለኔ ወፍጮ ቤት ታጣለ። አንድ ወፍጮ ቤት ጠፍቶ ነው እዚህ ሀገር። አስቡት አይደል? የእውነቴን እኮ አይደል? ያው ብዙ ጊዜ እኛ ሀገር ውርንጭላ፣ አንዳንድ ቦታ ደግሞ ወደ ሌሎች ቦታ ይቻላል። ሰው ይጫናል፣ ጋሪ ይጫናል፣ ውሃ ይጭኑባቸው። አያችሁ፣ አንዳንዴ ሊቀና በማይችል ነገር እንኳን ልትቀና ትችላለች። የሚያምሯት ይሄ እንኳን ለኔ ጄሪካን ያንሰኛል። ተመልከቱ እስቲ። በእውነት እኮ ጄሪካን ለኔ አንድ ጄሪካን ታጣ የሚጭን አንድ ሰው ደግሞ ሁሉም ነገር በጊዜው ነው መሆን ያለበት። ግን ማንም አልተቀመጠባትም። ማንም ምን አላለባትም ማለት ማንም ሊጠቀምባት አልፈለገም። ደግሞ እንትን የሚለው ቢያንስ ልቦርቅ እሺ እንዳትል ታስራለች። እሺ አይጫኑብኝ ግን እንደው ቦርቅ ያርኩ ያለች እንደዛ ታስራለች። ደግሞ አልተጫነባት። የኔ ነገር ምንድነው? ወዴት ነው የሚሄደው? መጨረሻዬ ምንድነው? እስከ መቼ ነው እንዲመቀጠለው? እሺ ወይ ለምን አትገለኝም? እሺ ለምንድን ነው ደጅ ቁጭ አድርገህ ይሄን ሁሉ ብታሳየኝ የሚል ጥያቄ በዘመናችሁ ጠይቃችሁ አታውቁም? ዛሬ አትጠይቁ? በህይወታችሁ ጥያቄ እኔ በህይወቴ ብዙ ጊዜ እንጠይቅ ያውቃል። ለምንድን ነው እንደዚህ ሆኖ? ለምንድን ነው ይሄ ነገር የሚከሰተው? ለነከሌ ተፈቅዶ ለኔ ለምን ይከለከላል?
እኔ ጋር ሲሆን አንዳንድ ነገር እናንተ ጋር ሲሆን ብቻ እንዴ እቺ ማለት ቀላል ነገር እኮ እቺም ነገር ለኔ ይሄም ጌታ ይሄን ቆይ እሺ እንኳን ያንሰኛል እሺ አትፈልገኝሽ ናቅ እቺ እንኳን ይሄ ነገር ለኔ ይገባኝ ለምን ጠይቀው የሚገርማችሁ ግን በትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ ሄደን እናነባለን። እቺ ውርንጭላ የማታውቀው አንድ ኮቨናንት አለ። በትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ ያወጣ ሰው ካለ ቢያነብልኝ እስካወጣ ሰዓት እንዳልወስድ በሃርድ ኮፒ ነው እየተጠቀምኩ ያለሁት። እስካወጣ ብታነቡልኝ ትንቢተ ዘካርያስ ምዕራፍ 9 ቁጥር 9 አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የእስራኤል ልጅ ሆይ እልል በይ፣ እነሆ ንጉሥሽ ምንድነው? ጻድቅና አዳኝ ነው። እሺ በማን ይመጣል? በአህያይቱ ግልገል በውርንጫይቱ ላይ ምን ሆኖ? ትሁት ሆኖ ወደ አንቺ ምን ይላል? ይመጣል። በቃ አስቡት። ማን ነው የሚመጣው? ንጉሥሽ ምንድነው? ጻድቅና አዳኝ ነው። አያችሁ? በማን ይመጣል? የሚገባው ወደ አንቺ በምንድን ነው አላት? በአህያ ምን ውርንጫ አይደል? በአህያ ውርንጫይቱ ሆኖ ይመጣል። እቺ አሁን ይሄን ቃል አታውቅም። እቺ ውርንጫና ይሄን ኮቨናንት አታውቅም። ግን ለዚህ ተመረጠች። ምን ለመሸከም? ንጉሥ ለመሸከም የተጠራች። አያችሁ? ንጉሥ ለምትሸከም ምንም እንደምትሸከም ታግዳለች። ያሰራት እቺን ውርንጭላ ቃል ምን የሚል ቃል? ትንቢታዊ ቃል ነው ያሰራት። ወዳጆች አንዳንድ ጊዜ ያሰረን ነገር ሁሉ አጋንንት አይደለም። ያሰረን ነገር ሁሉ የዘር ማንዘር ቀንበር ብቻ አይደለም። ያሰረን ነገር ሁሉ መንፈስ አይደለም። ያሰረን ነገር ሁሉ ሰው አይደለም፣ ቃል ያሰረው አለ። ዛሬ ቃል ስላሰረው ነው የምንነጋገር። አስገሰስኩ፣ ስበሩልኝ አልኩ፣ ተሰበረ። ጾም ጸሎት ተያዘ። ይሄ ጉዳይ በተለያየ አብያተ ክርስቲያናት አሳልፈ ሰጠው። እንደ ወረቀት እየጻፍኩ ላኩኝ። አንዳንድ ጊዜም በቃ ባልወድም ባልፈልግም ገዝተውት ሁሉ ገባውበት። የሚጸልዩ ሰዎች ጋር ሁሉ ሄድኩብኝ። ግንስ ታሰሪያለሁ። ምን እንዳሰረኝ የኔ ነገር ምንድን ነው? እግዚአብሔር እንግዲህ ለማን እንደሆነ አላውቅም መልእክቱ። ግን ይሄ ነገር ከመጀመሪያው ከመጀመሪያው የነበረ ኮቨናንት ነበር። ምን የሚል? አህያይቱ ውርንጭላ ላይ ንጉሥሽ አዳነሽ፣ ጻድቅ ሆኖ ትሁት ሆኖ በአንቺ ላይ ይመጣል የሚል ኮቨናንት ተገባ። እግዚአብሔር ያዘጋጀላት መስመር አለ። ያን ቀን እስኪመጣ ድረስ ታስራ ነው ያለች። ያ ቀን በሷ ፕላን አይደለም፣ በሷ ቀን አይደለም። ያ ትንቢት ያ የተነገራን ነገር እሷ ጋር አይደለም። ምን እንዳሰራት አታውቅም። እሷ የምታውቀው መታሰሯል፣ ወይም እሱ የሚያውቀው አህያው የሚያውቀው መታሰሩን ነው። ነገር ግን ለምን እንዳሰረው እንዴት እንደታሰረ ምንም ጥያቄ ደጅ ላይ ቆሞ እንደሚንገበገብ እሱ ግን የሆነ ነገር ማድረግ እንዳልቻለ ብቻ ነው እቺ ውርንጭላ ወይም የውርንጭላ የሚያስቡ። በእንግሊዝኛ ቢሆን ኢት ብለን እንገልጸው ነበር። ሺ ራይል አለ በአንድ ቃል አይደል? እንደ እንስሳ ለዛ ስለምጠቀም ይሄ ውርንጭላ ወይም እቺ ውርንጭላ ያልገባት አንድ ነገር አለ። የተነገረባት ኪዳን ከኋላዋ ላይ የነበረ ያሰራት እንዳትንቀሳቀስ የያዛት የእግዚአብሔር ቃል ነበር። ኢየሱስም እንደዚህ አለ፣ ሂዱና አለ። ምን በሉት? ንገሩት። ስትነግሩት ሂዱና ጠይቋቸው። ውርንጭላ ደጅ ታስራ ነው የምታገኟት። ስትፈቷት ግን አለ ይጠይቋቸዋል። ምን ብለው? ለምን ስትሉ እቺ ውርንጭላ ኮድ አላት፣ መፈቻ። እቺ ውርንጭላ የምትፈታው በአንድ ኮድ ነው። እሱም ለጌታ ታስፈልገዋለች። ተው፣ ክብር ለኢየሱስ ይሁን። እግዚአብሔር ለራሱ ብቻ ሊጠቀምባቸው፣ ለራሱ ብቻ ሊገለገልባቸው፣ በዘመናት መካከል የራሱን ሐሳብና
ፍቅር የራሱን ሐሳብና እውነት የምድር ላይ ያለው ሊሰራ ያሰውን ሐሳብ ብቻ ሊገልጽባቸው የጠራቸው ሰዎች አሉ። ለሌላ ነገር እንዳይሆኑ፣ ሌላ ነገር ላይ እንዳይቀመጡ፣ ሌላ ነገር ላይ እንዳይገቡ፣ ሌላ ነገር ላይ እንዳይንቀሳቀሱ። እነሱ ያውቁትም ይያዛሉ። እነሱ የሚያውቁት ነገር እንደማይሳካላቸው ነው። እነሱ የሚያውቁት ነገር እንደማይከናወንላቸው። እነሱ የሚያውቁት እኔ ለዚህ ነገር አልተፈጠርኩ፣ ቆይ ለምንድን ነው የተፈጠርኩት የሚል ጥያቄ ነው ያለባቸው። ቢኮዝ የተነገረው ኪዳን አያውቁትም። እግዚአብሔር ግን ከዘመናት በፊት በአባቶቻቸው በኩል ሊሆን ይችላል፣ ሳይወለዱ ማህፀን ውስጥ ያሉ ሊሆን ይችላል፣ የሆነ ኮቨናንት ተገባ። ያ ኮቨናንት አስሯቸዋል። ብዙ ሰው ቃል እንደሚያስር አያውቅም። ብዙ ሰው ቦረንትቻ ብቻ እንደሚያስር ነው የሚያውቀው። የእግዚአብሔር ቃል ከእግዚአብሔር አፍ የወጣው ቃል እስከ ሰዓቱና እስከ ጊዜው ድረስ አያንቀሳቀስም። ለምን? ንጉስ ብቻ ነው እሷ መሸከም የምትችለው። እሷ መሸከም የምትችለው አዳኝ ብቻ ነው። ወፍጮ መሸከማችን፣ ዱቄት መሸከማችን፣ ውሃ መሸከማችን። ምንድነው የምትሸከመው? ክብሩን ነው መሸከም የምትችለው። ቃል አለ። አያችሁ፣ አንዳንድ ጊዜ እግዚአብሔር የሆነ ቦታ ደርሶ ይመጣል። አንዳንድ ጊዜ ደግሞ ሌላ እንዳይጠቀምበት ብሎ ማህተም ያደረገባቸው ሰዎች አልፈልግም ይላል። በፍጹም እንዲነካ አደባባይ ላይ ወጣችሁ አትታዩ። ቲክቶክ ብትጀምሩም ሚያይላችሁ የለም። ፌመስ አትሆኑ። እናንተ የምትወጡት እናንተ ቀን የሚወጣላችሁ ለጌታ ታስፈልገዋለች የሚል ድምፅ ሲመጣ ብቻ። በዚህ ጭንቀት ውስጥ ያለ፣ በዚህ ግራ መጋባት ውስጥ ያለ አይ ዶንት ኖ በማን እንደሆነ መልእክቱ፣ ግን ለዚህ ሰው እግዚአብሔር የሚለው እኔ ስል ብቻ ነው የምትወጣው። ለምን ሲባል ለእግዚአብሔር ብቻ የዋሉ ዕቃዎች አሉ። እግዚአብሔር ብቻ ዩዝ አድርጓቸው፣ እግዚአብሔር ብቻ ጨርሶባቸው የሚሄደባቸው ሰዎች አሉ። የትም ተነካክተው የማይሄዱ የሆነ ነገር ምድራዊ ነገር የሆነ ነገር የቀረባቸው ይመስላቸው። እነዛ ሰዎች ደግሞ ለሌላ ነገር መሆን አይችሉም። በስልጣን አታደርጓቸው፣ መሆነ ነገር አትቀይሯቸው። ጀስት አያውቁት። ምክንያቱም ኦልሬዲ ኪዳን ቃል ወጥቶባቸዋል። ኦልሬዲ ታስረዋል። በእርግጠኝነት ተለቃ ዱቄትን ቢያሸክማት ትወድቃለች። እዛ ላይ መቀመጥ የሚችለው ኢየሱስ ብቻ ነው። ማአላካዲያስ እዛ ላይ መቀመጥ የሚችለው ንጉሱ ብቻ ነው። እሱም ደግሞ የክብር ነው። ወዳጆቼ እግዚአብሔርን ጠብቆ ቃል ያሰረው ሰው መጨረሻው የክብር ነው። አጋንንት ያሰረው አላልኩም፣ ጨለማ ያሰረው አላልኩም፣ ኃጢአት ያሰረው አይደለም ያልኩት። ቃል ያሰረው ሰው፣ በቃል የዘገየ ሰው፣ እግዚአብሔርን እየጠበቀ ነገሩ ያልገባው፣ ጌታን እየፈለገ ነገሩ ያልገባው፣ ወደ ዓለም ሲስተም ውስጥ መግባት ያቃተው፣ ለዓለም ሲስተም መግባት ይፈልጋል ግን አይችልም፣ ታስሯል። ወይ ዓለም አልሆን ወይ ለዚህ አልሆን ብሎ ግራ ለሚገባው ጌታ የመጣ ቀን ነገሩ የክብር ነው። ኢየሱስ የመጣ ቀን ዘመኑ የክብር ነው። ከዛ ዘመን በፊት ለውርንጭላ ማንም ሰው ከዛ ዘመን በኋላ እርግጠኛ ነኝ ዘንባባ ዘንጣፊና ቀይ ምንጣፍ ተነጥፎ አያውቅም። የክብር ነገር ተነጥፎ አያውቅም። ለምን? ለውርንጭላ። ከዛ ዘመን በፊትም ከዛ ዘመን በኋላ ያ ሁሉ ዘምሮ አያውቅም። ውርንጭላ አያዘምርም። አያችሁ፣ እላይዋ ላይ እየተቀመጠባት ማንም ለዱቄት አይዘምርም። ብራዘር የኔት ማንም ለላይሽ ላይ ምን የመሳሰለ ወርቅ ይዘሽ ራሱ ጥቂት ላይዘምር ይችላል፣ ብዙ ወርቅ ያላቸው። ይሄ ግን የተሸከመችው አንደኛ ንጉስ ነው፣ ሁለተኛ ጻድቅ ነው፣ ሶስተኛ አዳኝ ነው፣ አራተኛ ትሁት ነው። ማካታላ ባራዲያስ ይሄን ተሸክመ ሰው ለማክበር አይችልም። ይሄን ተሸክማችሁ ሰው እናንተ መናቅ አይችልም። ሰው ሁሉ የሚዘምረው ላይ ላይ የተሸከመችው ንጉስ ስለሆነ። አያችሁ፣ ታስራ የቆየችበትን ዘመን የናፈቀችው እሷ ምናልባት ቢሆንልኝ ብላ የተመኘችው ተራ ነገሮችን ሊሆን ይችላል። እግዚአብሔር ግን ያሰራት ቃል ላይ ያለው እውነት ግን ክብር ነበር፣ ኃይል ነበር። እግዚአብሔር ያሰበላችሁን አታውቁም። አንዳንዴ እግዚአብሔር ሆይ ለምን ታሰርኩ፣ እግዚአብሔር ብለ ስናጉረመርም እግዚአብሔር ለኛ አጀንዳ ያዘጋጀ አናውቅም። እግዚአብሔርን ማስጨረስ መልካም። ምናልባት ችርጭላ ብገለኝ ይሻለኝ ነበር ብላ ይሆናል። ብትገለኝስ አይደል በሞትስ ብላ ይሆን ይችላል። እንዲህ ያሳየኝ ፊት ለፊት ሰው ያየኛል
አንዳንድ ጊዜ እንደው ማት ተሰርጣ አይደለ ተራ ምናልባት ሰነፍ ናት ምን እንደሆነች አላ ውስጥ ችግር ሳይኖርባት አይቀርም። አንዳንድ ጊዜ ሰው ያያችሁ ነው እንጂ የሆነ ውስጣዊ ችግር ሳይኖርባት አይቀርም። እንዴ በረረች ማንም አይጨንባትም። ደጅ ላይ ነው ትታያ ግን ማንም እንትን አይላል አይደል እንዲህ አይቶ ምናምን ያልፋቸው። አያችሁ ሰው እንደሚያይ ግን እግዚአብሔር ያይ። ሰማይ ግን ያዘጋጀላት ክብር አለ። ያ ሁሉ አህያ ሲያስቀናት የነበረ አየሽ ምናምን ብሎ ውሃ ጭኖ እንዲህ እያለ ሲያስቀና የነበረ አህያ አስባችሁታል? ከጀርባ ጭኖ ሁልጊዜ አንቺ እንደዚህ ምናምን ሲል የነበረ የዛን ቀን ይላል አይወጣም ራሱ ለአህያው ሁሉ የሚደረገው ውሃ የጫነ የዛን ቀን አይወጣም። ዱቄት የጫነ አይወጣም ወዳጆቼ። ለምን? የጫነችው ንጉስ ነው። የጫነችው ምንድነው? ክቡር ነው። የጫነችው አዳኝ ነው። የጫነችው የእስራኤል ተስፋ ነው። የጫነችው የዓለም አዳኝ ነው። ላይ የጫነችው አያችሁ። እግዚአብሔር የሚመጣበት ይዘናል። ቃል ያሰረው ሰው በቃል የታሰረ ለሚመስለው ሰው ይህ ቃል መልእክት ሆነ ሰው ይህንን መልእክት አለኝ ዛሬ እንዳልኳችሁ እግዚአብሔር የሰጠኝ ትንቢታዊ ቃል ክብር አለ። ቃል ላሰረው ሰው እግዚአብሔር ክብር አዘጋጅቷል። ክብሩን ለመሸከም እየጠበቀ ላለ ሰው እግዚአብሔር ክብር አዘጋጅቷል። ብዙ ነገሮች ተዘጋግተው እኔ ቆንጎዴ ልሂድ ጌታ ሆይ ምንድን ያዘኝ ብሎ ለሚጠይቅ ሰው እግዚአብሔር እንዲህ ይላል ክብር አዘጋጅቻለሁ። ከሚገርማችሁ ከዚህ ጋር በተያዘ ወደ ማርቆስ ወንጌል ምዕራፍ 5 ቁጥር 1 እስከ 11 ላይ እናንተ አንብቡት። እዛ ላይ ጴጥሮስን ታሪክ እናያለን። ጴጥሮስ አሳ እያጠመዱ እያለ ኢየሱስ ወደ ታንኳቸው መጣ። አሳ የሚያጠምዱና አሳ ለሊቱን አሳ ብለው አጥተዋል። እንደኔ ሐሳብ ስል መጽሐፉን ስረዳ እንደተረዳሁት በእርግጠኝነት ቢያንስ አንድ አሳ ያጠምዳሉ። ምንም አሳ ያላጠመዱት ለመጀመሪያ ጊዜ እዛም ቀን ይመስለኛል። ሌሊቱን ሙሉ ፈልገው ምንም አጡ። ምንድነው ዛሬው ሳይሉ የቀረው ይመስለኛል። አንድ እንኳን አላጠመዱ። ልክ በዛ ሰዓት ኢየሱስ ማለዳ መጣና መረባቸውን እያጠቡ ከዛ ኢየሱስ ወደ ጴጥሮስ ወደ ሆነችው ታንኳ ገባ ይላል። ከዛ አስተማረ ይላል ሰበካቸው ምናምን ነገርና መረባችሁን ጣለዋል አላቸው። አረ ጌታ ሆይ ሌሊቱን ሙሉ ነው ስንፈልግ ነበር የለም። በክፉ ቀን መጣ። ሌላ ቀን እኮ ምን የመሳሰል አሳ ይዘን እናቅ ይሆናል፣ ግን በማይሆን ቀን መጣ። ሌሊቱን ሙሉ ዳክረን ለፍተን አላገኘንም። ግን እንዳልከው እስቲ ካንተ ካልክ ምክንያቱም ትምህርቱ ሳይገረውበት አይቀርም። ያው እንደ መምህር ተቀብለውታል። ያው መምህር አንተ ስላልክ ሲል አንተን ሞክር ብሎ መታዘዛቸው እግዚአብሔር ይባርካቸው። ያው እንደምታውቁት ታሪኩን በጣም ብዙ አሳ ያዙ ይላል። በጣም ብዙ አሳዎች ያዙ ይላል። መረባቸው እስኪቀደድ ድረስ ያዙ። ደነገጡ። ምክንያቱም አንደኛ አሳ በማይጠመድበት ሰዓት ያጠመዱት እሱ አንተ ስላልክ ብሎ ለሱ ደስ እንዲለው የጣሉለት መረብ ያዙት። ስንት አሳ? በጣም ብዙ አሳ። ከዛ ጎተቱ አቃተው ምናምን ተጠራሩ፣ ጎተቱና አወጡት። ከዛ ጴጥሮስ አንድ ነገር ተናገረ። ጌታ ሆይ አሳውን ከወሰደ በኋላ ማለት እኔ ኃጢአተኛ ነኝ። አረ እኔ ኃጢአተኛ ነኝ፣ ከኔ ራቅ፣ እኔ ላንተ አልገባም ማለት ወዲያው ቅድም ታንኮል በፍጹም ራቅ። አንዳንዴ ባይዘው እንደዚህ አይነት ሰዎች አለን። ቸርች ነው እኔ ኃጢአተኛ ነኝ። አሳውን እየጠበሰ ሊበላ እኮ ገብቶሻል? ቢዝነሱን ለማፋጠን ነው። አንዳንድ ሰው ስለ ጴጥሮስ አይደለም ማለት አንዳንድ ሰው ለምን ቸርች ማትመጣው ነው? እኔ ኃጢአተኛ ነኝ፣ እኔ እዛ ለዛ አልመጥንም ምናምን። አንዳንድ ሰው ፈርቶ ምናምን ግን በደንብ እንዲመቸው ኃጢአተኛ አይደል እንዴ ቤተክርስቲያን ይመጣው? አረ ጎበዝማ ምን ይሰራል? ኢየሱስ የመጣው በተለይ የክርስቶስ ኢየሱስ ቤተክርስቲያን በጌታ በወንጌል የተሰበሰቡ ሰዎች ኃጢአተኛ ነው። በዚሁ አጋጣሚ ኃጢአተኛ ነው የሚመጣው እንጂ በረታ ምንም አይሰራም። እኔ ኃጢአተኛ ነኝ፣ ከኔ ራቃል። አይ ይበቃል፣ እስከዛሬ አሳ ለማጥመድ ከዚህ ቀን ጀምሮ ሰው አጥማጅ አደርግሃለሁ።
እሺ አለና ተከተለ። አሳውን ተወ። እንዲህ በአንድ ቀን በማይሰራ ሰዓት እንዲህ አሳ የሚያመጣ ከሆነ እከተልሃለሁ አይደል? እከተልሃለሁ ነው። ተከተለ። የምታውቁት ነው ታሪኩን። ከዛ በኋላ ጴጥሮስ ያሳለፈውን ከዛ ኢየሱስም እስከ ተወሰነ ተከተለው። ኢየሱስም ሞቶ ተነሳ አይደል? ትንሣኤ መጣ። ከዛ ከትንሣኤው በኋላ ዮሐንስ ወንጌል ምዕራፍ 21 ላይ ሄዳችሁ አንብቡት ክፍሉን። ከሰዓት አንፃር አላነበው። ዮሐንስ ወንጌል ምዕራፍ 21 ላይ አንድ ነገር ተከሰተ። ጴጥሮስ ኢየሱስን ሊከተለው ሞክሯል። የቻለውንም ያህል እንደምታስታውሱት ከሌሎቹ ፈጠን እያለ የተናገረ ለእምነትም ደፈር እያለ እያመነ በኋላ ይዘዘኝና እያለ ሲከተለው ቆይቷል። ከሌሎቹም ደግሞ በጥልቅ ገብቶ ተከትሎ ቢያንስ አንድ ጆሮ ቆርጧል። ቢያንስ ምን ብሏል? አንድ ጆሮ ቆርጧል። የቻለውን ያህል ተከትሏል አይደል? ቢያንስ አልሰራውም እንዳይል እንኳን አንድ ስራ ሰርቷል። ጆሮ ቆርጫለሁ እስከ ተወሰነ ታግሏል እላቸው። እስከ ተወሰነም ደግሞ ተከትሎት ሄዷል። እንደምታውቁት ተከትሎት መሄድ ብቻ ሳይሆን አይቶ የተወሰነ መጨረሻ ላይ ነው የካደው። ቢያንስ አይደለ ሲገረፍ ምናምን የተወሰነ አይቷል ጴጥሮስ። ከዚህ በኋላ ግን አቅሙ የመጨረሻ ስለደከመ ኢየሱስንም ካየው በኋላ ተመልሶት በተለያየ ከተገለጠላቸው በኋላ አይ በቃ ትላንት ብዙ ነገር ብሎ ነበር። አንተ አለት ነህ፣ በአንተ ላይ ቤተክርስቲያኔን እሰራለሁ ምናምን ብሎ ነበር አይደል? ኢየሱስ ብዙ ነገር ብሎ ነበር፣ ግን አላዋጣውትም። እኔ ለጌታ ቤት የምሆን የምገባ ሰው አይደለም፣ ደህና ሰው ያስፈልገው ነበር፣ ሰው አጣ ብሎ ጸጸት የሞላ ይመስለኝ። ከዛ አሁን ወደ ነበረበት ትላንት ወደ ተለማመደው ስራ ሊመለስ ፈለገ። ገብቷችኋል ወዳጆቼ? ቃል ካሰረ ወዴትም ንቅንቅ ማለት አትችልም። አንድ ቃል ወጥቶበታል ጴጥሮስ ላይ ምን የሚል? ሰው አጥማጅ፣ አሳ አጥማጅነት አበቃ ተብሎ። እሱ መጀመሪያ አልገባውም እንጂ ወደ ታንኳ ከመቅባቱ በፊት ታንኳ ውስጥ ያለውን አሳ የያዘው ኢየሱስ። አልገባችሁ? ውሃ ውስጥ ያለውን አሳ የሚያዘው እግዚአብሔር ነው። እሺ አሜን አላችሁ እንደዚህ? እሺ ጥሩ ነው። እንደገና እንዲገባችሁ ምን ማለት እንደሆነ ልንገራችሁ። በእናንተ ማለት ጽግዬ ጠዋት ተነስታ ሊፍት ሰው የሚያዘጋጅላት እግዚአብሔር ነው። የሊፍት አፕሊኬሽን አይደለም። ሰው ባይሄድ ከየት ታመጫለሽ? እግዚአብሔር ሰዎቹን ቤት ያስቀምጣቸው። አፑን አብርተሽ ተሽከረከሪያለሽ እንጂ ከየትም ስራ አታገኝ አይደል? ጋዝ ስቴሽን ወንድማችን ቢሄድ አይደለ በፊት በሚሰራው ስራ ሄዶ ከስተመር ካልመጣ ሰው የለም ሂድ፣ ማንም እንከፍል የለም ቻው። እህቴ በምሰራው ስራ ላይ ስራ ቦታው ላይ ከዚህ ቀን ጀምሮ ገቢ የለንም። ብዙ ሰው ማይረዳው ነገር መስሪያ ቤት እንጀራ የሚያበለው ይመስላል። መስሪያ ቤቱ ላይ እንጀራ የሚያስቀምጥልህ እግዚአብሔር። አሳ ውስጥ ውሃን የሚያንቀሳቅሰው እግዚአብሔር። አሁን ሰው አጥማጅ ያደረገው ስለፈለገ አሳውን ይዞታል። ለሊት ይመጣው ኢየሱስ ማለዳ ላይ ሲመጡ ለሊት ያጡት እግዚአብሔር ሊያወራቸው የፈለገው ጉዳይ ስላለ ተፈልገዋል። እዛ ጋር ያለው አሳ አጥማጅነት አብቅቷል ብሏል። እግዚአብሔር ከፈለገ በኋላ ቃል ከያዘክ በኋላ መነቃነቅ የለም። ብዙ ሰው ሲሻክ ብታመልከው አይደለም የእግዚአብሔር ቤት ሲሻክ ብታገለግለው አይደለም። ቆይ በዚህ ሰሞኑን አገለግለዋለሁ ሰሞኑን ጊዜ የለኝም ጊዜ ሲኖር የምታገለግለው አይደለም የእግዚአብሔር ስራ። እኔ ጋር ናቸው። የእግዚአብሔር ቤት የእግዚአብሔር ጉዳይ ትልቅ ጉዳይና ትልቅ አጀንዳ ነው። እግዚአብሔር ህይወት ተይዞ የሚገባበት ጉዳይ፣ ህይወት የሚፈልግበት፣ ህይወት ሰሚት ማድረግ የሚጠየቅበት ጉዳይ ነው። ጳውሎስም እንዳለ ታስታውሳላችሁ። እኔማ ባላገለግል አለ ምን በሉልኝ ወየሁልኝ አለ። ምን ባለ ባላገለግል ወየሁልኝ አለ። ማገልገልማ ወድቆብኝ ነው፣ አለማገልገል አልችልም። ምን ማድረግ አልችልም? አለማገልገል አልችልም። ክብር ለኢየሱስ ይሁን። ውሃውን ውስጥ ያለውን አሳ የያዘ እንደሆነ አልገባም። አሁንም ሊያጠምድ ሄደ ጴጥሮስ። ነው ተሰብስበው አሳ አታጠምዱም አለ። አሁን ባክ አንድ ላይ ባይዘው አንዳንድ ሰው ወደ ጌታ ቤት እንድትመጡ አንድ ላይ ይዟችሁ ይመጣል። ከዛ ደግሞ አንድ ላይ ደግሞ ባክ እንድታረጉ ደግሞ ይዞ ይሄዳል። በሉ ተነሷል። ወዴት እንሂድ? እናጥምድ ወደ ድሮ ስራችን። ኢየሱስ የሚቀልድ መስሎታል። አንዳንድ ሰው
ሕፃን እያለ የተነገረበት ኪዳን እግዚአብሔር ያወራው ኪዳን ምናምን አዎ መጀመሪያ እግዚአብሔር ብሎኛል ብሎ በኋላ ሲዘገይ አዎ ነብይ ከሪት ብላ ነበር አዎ ወንድም ከሪ ሆነ ተናግሮ ነበር እኔ እውነቱን ውሸቱን አላውቅም ይላል ከዛ ከእግዚአብሔር ወደ ሰው ይወርዳል ቀጥሎ ደግሞ ሲጀመር ውሸት ነው ይላል ቀጥሎ ልክ እንደዚህ ይመስለኛል ጴጥሮስም ወደዛ አይነት ነገር ይመጣ በቃ ወደ ድሮ እንመለሳለን ያ አጋንንት ያስወጡት ሁሉ መሃል ላይ እጅ ኃይል ተቀብለው በየከተማ ሁሉ ከኛ ጋር እንደው ምናምን ሲያጋፉት የነበሩት እኛስ ሚስጥር ይነገረን አንተ ህይወት ቃል አለ ምናምን በሙሉ ቀርቶ እኮ ነው አሳ ላይ ያጠብቅ ባክ ማለት ነው አዛ ኢየሱስ አይፋታም አሜን ነው አሜን አረ ኢየሱስ አይፋታችሁ በኢየሱስ ስም ማካታላ ባራዲያስ ኢየሱስ አይፋታችሁ እየተከተለ ይያዛችሁ ምን አይነት አምላክ እንደሆነ እየተከተለ ይባርካል እየተከተለ ለክብር እኮ ነው እየተከተለ እያሰረ እግዚአብሔር ይባርክ አሜን ከዛ አሳ ሊያጠምድ ሲል ጌታ መጣና ለሊት ኢየሱስ አሳው እንደሚይዘው መጣቁት አሳው ከተያዘ አሳ ካጡ በኋላ ኢየሱስ ይመጣል አሳ ለሊት ካጡ በኋላ ጧት ኢየሱስ ይመጣል ጧት ላይ ኢየሱስ መጣ ለሊት ሙሉ ከዳከሩ በኋላ ኢየሱስ ይመጣል ሞከርክ በራስህ እንዴናችሁ እስቲ አሳሰጡኛል ተሳካላችሁ ያለኔ በላችሁ ወደ ድሮ ተመለሳችሁ ሆነ መስሏችሁ ነው እምታዋችሁ መስሏችሁ ነው አልተውም ብዬ ነበርኩ ረሳችሁት እንዴ ወጥቻለሁ አለ ማአዳ ካታላዲያ ራቫሼ ካታላላ አልተውም ብዬ ነበርኩ ካድነው ብላችሁ እናንተ አፍራችሁ ነው ይቻላል እኔ ግን አላፈርኩ እኔ ግን ለሹመት መጥቻለሁ እናንተ አቃተን ብላችሁ ሊሆን ይችላል እናንተ ማገልገል በቃል ያሰሪያቸዋለሁ በምኔ በቃሌ አሰሪያቸዋለሁ ኢየሱስ መጣ ጌታ ኢየሱስ መጣ ከዛ ምን አለ ቢገርማችሁ እኔ እንደ አይዶን ነው አላወቁትም ግን ከዛ ልጆች ስትሲ አረ የለም ለሪቱን ሙሉ እንደለመዱት ያችን ቃል ተናገሩ ለሪቱን ሙሉ ስንዳክር ነበር ድጋሚ እኮ ነው በስተቀኝ ታሉት አላቸው በስተቀኝ ሲጥሉት አሳው ሲወጣ ያ ኢንካውንተር ዮሐንስ ያቋል ዮሐንስ ጠጋ ስለሚል ያቋል ትዝ አለውና አንድ ነገር ተናገረ ዞራላ ጌታ እኮ ነው አለ ለማለት ጴጥሮስ አያ ጌታ እኮ ነው ማካታላ ባራዲያስ ይሄን ኢንካውንተር የለመድነው እሱ ላይ ነው በተጨነቅን ሰዓት የሚመጣው እሱ ነው ግራ በገባን ሰዓት የሚመጣው እሱ ነው ሰዓቱን ራሱ አውቀዋለሁ ያየኛል እኮ ልቤ ሲንሸራተት ያየኛል እኮ ሆድ ሲብሰኝ ዳገት ሞት ያየኛል እኮ ለብቻ አያችሁ የሚመጣበት ሰዓት አለ ዮሐንስ ተጠግቶ ከደረቱ ስር የሚሰማ የሚያዳምጥ የሚያውቀው ኢየሱስ የሚወደው ደቀ መዝሙር ስለነበረ ይኖስ አወቀ ጌታ እኮ ነው ተዛለ ያን ቀን ያone ጊዜ መጥቶ ያተረፈን አሳ ይሞላልን አሳ ከሞላልን በኋላ ተታቹ ተከተሉኝ አለ ተዛለ ጌታ እኮ ነው መጣውንም አለ ጌታ እኮ ነው ሲል ጴጥሮስ ምንም ባይዋጥለትም ዮሐንስን ይወደዋል ዮሐንስን ይሰማዋል ዮሐንስን አክሰፕት ያደርጋል ወዲያው ልብሱን ይላል ለበሰና ወስገባ ኢየሱስ መጣላቸው ከዛ የሚገርማችሁ ወደ ውስጥ ገብተው አሳ ታላላቅ አሳዎች ጎተቱ ይላል የመጀመሪያው ኢንካውንተር ጊዜ አሳ መረቡ ተቀዶ ነበር ሁለተኛው ኢንካውንተር ጊዜ አሳ መረቡ የመረቡ የሚይዙበት አሳ አልተቀደደም ታላላቅ አሳዎች ያዙ ይላል ወጥተው ጣብሰው ቁጭ ብለዋል አሁን ብለዋል ክብር ነው ከዚህ በኋላ አሜን አሜን ትላንት አቀቷችሁ ይቻላል ከዚህ በኋላ ግን ክብር ነው የሚሰጣችሁ ኃይል አለ የሚሰጣችሁ ክብር አለ የሚሰጣችሁ ሞገስ አለ ተይዛችኋል በቃ ወዴትም ሄድ የለም ከዛ በኋላ የምታውቁት የክብር ህይወት ዛሬ እግዚአብሔር እያለ ያለው በቃሉ ለታሰረ ሰው ቃሉ ለያዘው ሰው ቃሉ ላሰረው ሰው እግዚአብሔር አንድ ነገር እየተናገረ ነው ያሰርኩ እኔ ነኝ በክብር እመጣለሁ አሜን
ያሰርኩሽ እኔ ነኝ በክብር እመጣለሁ እያለች እግዚአብሔር ታስሬያለሁ በምትሉት ጉዳይ ልመጣ ነው እያለ ነው። አረ ክብር ለኢየሱስ ይሁን፣ ክብር ለጌታ ይሁን። እግዚአብሔርን ማገልገል፣ እግዚአብሔርን መፈለግ፣ እግዚአብሔርን ማግኘት፣ ወደ እግዚአብሔር ዙፋን ወደ እግዚአብሔር ጉብኝት መግባት ለምንፈልግ ሰዎች እሱን መጠበቅ ላይ ያተኮርን ሰዎች ምንም ይሁን ነገር ቢታሰርም ነገር ባይሆንም ነገር ባይሳካም አንተን እጠብቃለሁ ምን ሰዎች እግዚአብሔር እንደዚህ ይላል፣ እመጣለሁ በቃሌ እንዳሰርኩ በቃሌ ይፈታቸዋል። ውርንጭላዋን ቃል ላከላት። ለምንድን ነው የምትፈቷት ቢሏችሁ ለጌታ ታስፈልገዋለች ብላችሁ ላኩላት። እንዲሁ ቃል ይመጣል፣ የሚፈታችሁ ቃል ይመጣል፣ የሚያስለቅቃችሁ ቃል ይመጣል። ከተነገረባችሁ ኪዳን ያ የኪዳኑ ቃል ሲፈጸም እግዚአብሔር ነፃ ያወጣችኋል፣ እግዚአብሔር ይባርካችኋል። ክብር ለኢየሱስ ይሁን፣ ክብር ለጌታ ይሁን። እንጸልያለን።